ወደ ዛሬው ልብስ ወደ ተዘጋጀውበት መጣ ይሄንን ይመስላል። ይሄ በጣም የምታምር ልብስ ናት። መደቧ ዶቃ የሆነች ቆንጆ ያልበዛች መደቧ ዶቃ ሆና ሻይን ታደርጋለች። ዶቃዋ ዳርና ዳር ላይ ደግሞ አደይ አበባ የምትመስል ዲዛይን ይወጣባታለች። በኦሬንጅ፣ በቢጫ፣ በጥቁር፣ በአረንጓዴ በተለያዩ ከለሮች አበባዋ ድምቅ ብላ ወጣ ትታያለች። እቺ በጣም ቆንጆ ልብስ ናት። ዳርዳሯ ላይ ራሱ በቀጭን ፍሬም ነው ዝግት ያደረጋት እና ቆንጆ ናት። እቺ አሁን በግሩፕ ስትለበስ ማለት ነው በጣም ታደምቃለች። ፕሮግራምም ማለት ነው ጠይምም ለሆነ ቀይም ለሆነ ሰው ያደምቃል ይሄ ልብስና በግሩፕ ሲለበስ በጣም ያምራል። ስለዚህ ቆንጆ ልብስ ናት። አርቡም 4 አርብ ነው። በ4 አርብ ነው የቀረበላችሁ። ሰፊ ነው። መነኑም ለስላሳ ነው። እንደ ሁል ጊዜውም ያው ተመርጦ ስለሚመጣ ልብሱ እነሱ በሚፈልጉት ካንገት በላይ ተጠልፎ ቆንጆ ሆኖ ተሰርቶ 13000 ብር ነው ማለት ነው። ነጠላው ትልቅ ነው። ወርዱ ትልቅ ነው። አልተሰፋም። ይሄ ተሰፍቶ ተነጥሎ ሲለበስ ትልቅ ነው። ቤተክርስቲያን ለብሰው ለመሄድ በቂ ነው። ይሄ ጥለቷም ማታንስ ናት። ይኸው ከጥበቡ በቂ ናት ተብላ የተሰራች ናት። ለስላሳ ናት። ወደዚህኛው ልብስ ስመጣላችሁ ደግሞ ቀጣዩ ልብስ ሙሉ በሙሉ በወርቀ ዘብ የተሰራ ነው። በሻምፓይን ከለር እና በፒንክ ነው። በጣም ነው የሚያምረው ይሄ ማለት ነው። ለፕሮግራም በጣም የሚያምር ድምቅ ማድረግ አቅም ያለው ቆንጆ ልብስ ነው። ሙሉ በሙሉ ወርቀ ዘብ ነው። ወርዱ እንደምታዩት ራሱ በጣም ሰፊ ነው። 4 አርብ ነው። ይሄ 4ቱ አርብ እንግዲህ ተገጣጥሞ ሲሰራ ትልቅ ልብስ ነው የሚወጣው ማለት ነው። ለምን ወርዱ ሰፊ ስለሆነ ማለት ነው። ስለዚህ እናንተ ላሰባችሁት ፕሮግራም ሊያደምቅ የሚችል ልብስ ስለሆነ እናንተ የምትፈልጉት ፕሮግራም ላይ ማዘዝ ትችላላችሁ። ቆንጆ ልብስ ነው። በእናንተ ፍላጎት ከወገብ በላይ ጠልፈንላችሁ ይሄም 13000 ብር ነው። ነጠላው ይሄው ትልቅ ነጠላ ነው። ይሄ ተሰፍቶ ሲለበስ ትልቅ ነው የሚሆነው ሲነጠል ማለትና ቆንጆ ልብስ ናት እቺ። ወደዚህኛው ልብስ ስመጣላችሁ ደግሞ ይሄ በጣም የሚያምር ቆንጆ ዲዛይኑ ራሱ ይሄው እንደምታዩት ላይት ሰማያዊ ማለት ነው። ላይት ናት ዲዛይኑ። እያንዳንዱ ዲዛይን የወጣለት ወርቀ ዘብ ነው እና የተለያዩ ከለር አለበት እንደምታዩት። ይሄ አሁን ለምትፈልጉት ፕሮግራም 4 አርብ ነው እንግዲህ ይሄ 4ቱ አርብ ሲሰፋ በጣም ትልቅ ልብስ ነው የሚወጣው። ልክ እንደ ጥለቱ ትልቅ ልብስ ነው። ቆንጆ ነው የሚሆነው። ስለዚህ ከወገብ በላይ እናንተ በምትፈልጉት ዲዛይን እኛ እንጠልፋለን። ይሄ ትልቅ ልብስ እንግዲህ አምሮበት ተሰፍቶ ቆንጆ ሆኖ 18000 ብር ነው ማለት ነው። ነጠላው ይሄንን ይመስላል። ሰፊ ነው ወርዱ ራሱ ሲሰፋ ጊዜም እንደምላችሁ ይሄ ትልቅ ይሆናል ማለት ነው ሲነጠል። እሺ ወደዚህኛው ልብስ ስመጣ ደግሞ ይሄው እንደምታዩት ይሄ ልብስ በጣም የሚያምር ልብስ ነው። ልብሱ ራሱ ይናገራል። የዲዛይኑ አወጣጥ፣ አሰራሩ፣ አጠላለፉ፣ የከለሩ ስብጥር፣ የገባለት አገባቡ ሁሉ ነገሩ በጣም የሚያምር ነው። ዳርና ዳር ላይ ቆንጆ ፍሬም አድርጎ ዘግቶታል። እንግዲህ እንደዚህ ከለር ልብስ የተለያየ ከለር ለምትፈልጉ ይሄው እንግዲህ ዛሬ እንግዲህ በዚህ አማራጭ አምጥቼላችኋለሁ። በጣም የሚያምር ልብስ ነው ይሄ ለፕሮግራም እንግዲህ ሰርግ ላይ ለብሳችሁ ለመሄድ የሙሽራ እናቶች ይሄንን እንደምንለው ሁልጊዜም እናንተ በምትፈልጉ ከወገብ በላይ ንገሩን፣ እዘዙንና እኛ ጠልፈን ቆንጆ አድርገን እንልክላችኋለን። ይሄም ቆንጆ ልብስ ተሰርቶ አልቆለት ቆንጆ ሆኖ 18000 ብር ነው። ነጠላው ይሄን ይመስላል እንግዲህ እንደምታዩት በጣም ሰፊ ነው። ተሰፍቶ ደግሞ ሲዘረጋ ያው እንደምታውቁት ሁሌም እንደምንናገረው ትልቅ ነው የሚሆነው። ትንሽ ነጠላ አናቀርብም። ጣል አድርጎ ለመሄድም ይሄው እንዴት እንደሚያምር እዩት እንግዲህ ከቀሚሱ ጋር ሲሆን ይሄ ምንም ጥርጥር የለውም ቆንጆ ልብስ ነው። ወደ ቀጣይዋ ልብስ ስመጣ ደግሞ በጣም የምታምር ልብስ ቆንጆ ናት። አንድ ደረጃ ያላት ልብስ ናት። በደረጃ ለማትፈልጉ ደረጃውን መቅረት ይችላል። ግን ከነ ደረጃውም እንደምታዩት በጣም የሚያምር ነው። መሀል ላይ የገባለት ዲዛይኑ በዳይመንድ ነው። መደቡ ደግሞ በሻምፓይን ሆኖ ወርቀ ዘብ ነው። በጣም የሚያምር ልብስ ነው። ዳርና ዳር አለው እንግዲህ ፍሬም መዝጊያ ያደረገለት። ግን የተለያዩ ከለር አለበት። የከለር አገባቡን በደንብ ይዩት እንዴት እንደሚያምር ማለት ነው። በጣም ቆንጆ ልብስ ነውና ይሄን ባያልፋችሁ ላለው ያው በዓሉንና ያላችሁበትን ጊዜም በማሰብ ነው ቆንጆ ልብስ ያመጣንላችሁ። ይሄ ራሱ ቆንጆ ሆኖ ተሰርቶ አሪፍ ሆኖ እናንተ በምትፈልጉት ይሄም 18000 ብር ነው ማለት ነው። አዎ በጣም ትልቅ ነው ነጠላው። ወርዱም ነጠላው ትልቅ ነው። ጥለቱም ደግሞ እንደምታዩት በጣም ትልቅ ነው።
እንግዲህ አንዳንድ እናቶች በጣም እንደዚህ ሰፋ ያለ ጥለት ያለው ነጠላ መልበስ ይወዳሉ። ወደ ቀጣዩ ልብስ ስመጣላችሁ እችን ትመስላለች። እችን በጣም የምታምር እንደምታዩት ነው እንግዲህ ዲዛይኗ የምታምር ናት። የተለያየ ከለር አለባት፣ ግን ከለር ስለሆነ ሳይሆን የከለር አገባብ ነው ዋናው ማለት ነው። እንግዲህ ይሄ እዚህ ልብስ ላይ ሸማኔው እንደተጠበበ ነው የሚታየው እና እንደዚህ ቆንጆ ልብስ ለምትፈልጉ ከለሮች ገብተው ግን ሳይጮሁ ቆንጆ ሆነው ተሰባጥረው ለምትፈልጉ ደግሞ ይኸው ዛሬም ደግሞ በሌላ አማራጭ አምጥተንላችኋል። በጣም የተለያየ ከለር እንዳለው እየነገርኳችሁና ቆንጆ ልብስ ናት። እቺም እንግዲህ እንደምታዩት 4 አርብ ናት። በ4 አርብ ነው የቀረበ። ይሄ 4ቱ አርብ ተገጣጡም በዙሪያ ሲሆን ትልቅ ልብስና ቆንጆ ልብስ ይወጣዋል። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ በእናንተ ፍላጎት 16,000 ብር ነው ማለት ነው። ነጠላው በጣም ትልቅ ነው። ወርዱን እዩት፣ ትልቅ ነው። መነኑም ለስላሳ ነው። 2 አይን መነን ነው። መታ አድርጎ ነው የሚሰራው። ምንም አያሳስባችሁም። ቀሚሱ 2 አይን ነው። ነጠላው እንደሚታወቀው ነው። እንደዚህ አድርጋችሁ መልበስ ለምትፈልጉ ደግሞ ይኸው እንግዲህ እዩት እንዴት ጣል ሲደረግ እንደሚያምር ማለት ነው። ወደ ቀጣዩ ልብስ ስመጣላችሁ እችም ልብስ ምንም የማይወጣላት ቆንጆ ልብስ ናት። ሙሉ በሙሉ ወርቀ ዘብ ናት። እነዚህ ሁለቱ ከለሮች ደግሞ ብቻቸውን ራሱ እንዴት እንደሚያደምቁ ማለት ነው። ሌላም ሳይገባባቸው ሁለቱ ብቻ በጣም ነው የሚያምሩት። 2 ከለር ሆኖ ግን ብዙ ከለር ያለው ያክል እስኪመስል ቆንጆ ሆኖ የወጣ ልብስ ነው። በጣም የሚያምር ዲዛይን ነው። ዳርና ዳር መሀል ላይ 3 ዲዛይን ያለባት ልብስ ናት። ቆንጆ ልብስ ናት። እቺም ለእናንተ ለምትፈልጉት ከወገብ በላይ የእናንተን ትእዛዝ እንጠብቃለን። እዘዙንና ልበሱ። መነኑ እንደ ሁልጊዜም 2 አይን ነው። ጠንከር ብሎ የተሰራ ቆንጆ ልብስ ነውና አይለፋችሁ። ይሄም ቆንጆ ሆኖ ተሰርቶ አልቆለት እንግዲህ 14,000 ብር ነው ማለት ነው። ይሄው ነጠላውም ትልቅ ነው። ሁልጊዜም እንደምነግራችሁ ትልቅ ነው። ይሄ ወርዱ እንደምታዩት ነው። ስፋትም አለው። ይሄ ሲሰፋ ደግሞ ተነጥሎ ሲለበስ ትልቅ ነው። ወደዚህኛዋ ልብስ ስመጣላችሁ እቺም እንግዲህ በ2 ከለር ያለቀች ልብስ ናት። ወርቀ ዘብ ናት። ኦሬንጅና ቡኒ ነገር ናቸው ያሉበት። ለትልቅ ፕሮግራም እናንተ ለምትፈልጉት ፕሮግራም አለብኝ ለምትሉት ይሄ ይሆናል በእርግጠኝነት ማለት ነው። ለምን በጣም የሚያምር ልብስና ትልቅ ልብስ ስለሆነ 4 አርብ ነው። መነኑ ለስላሳ ነው እንደ ሁሉ ጊዜው። ይሄ 4ቱ አርብ ሲያልቅለት በግሩፕ ሲሆን በጣም ነው የሚያምረው። ስለዚህ ይሄ ልብስ እንግዲህ ይሄ ትልቅ ልብስ አልቆለት ስንት ነው ካልሽ እንግዲህ 20,000 ብር ነው ማለት ነው። ወደ ነጠላው ስመጣ ይሄው እንግዲህ እንደምታዩት ይሄ በጣም ትልቅ ነው። ወፍራም ሴት እንኳን ልትለብሰው የምትችለው ነጠላ ነው። ይሄ ሲነጠል ትልቅ ነውና ተጣፍቶ ራሱ መለበስ ይችላል። ይሄ ቆንጆ ልብስ ነው ነው ብላችሁ። ይሄ ወደዚህኛው ስመጣ ደግሞ ያው እንግዲህ ዛሬ ወርቀ ዘብ ነው እንግዲህ በጣም ያምራል። ይሄም ከለር እንግዲህ ያምራል። ይሄ ጠይም ሴትን ብትለብሰው ያደምቃታል። ያው ደመቅ ያለ ከለር ለጠይም ሴቶች በጣም የታወቀ ነው፣ ያውቃሉ ደንበኞቼ። እናንተ በምትፈልጉት እኛ አንገት በላይ ሰርተን እናቀርብላችኋለን። እንደ ሁልጊዜውም እንደምንነግራችሁ እናንተ ብቻ ፍላጎታችሁን ንገሩን። ይሄ 4 አርብ ነው። ተሰርቶ ሲያልቅለት በጣም ትልቅ ልብስ ይወጣዋል፣ እንደ ጥለቱ ማለት ነው። አልቆለት ቆንጆ ሆኖ ተሰርቶ በእናንተ ዲዛይን ምርጫ ይሄም 20,000 ብር ነው። ቆንጆ ልብስ ነው። ይሄው ነጠላው እንግዲህ እንደምታዩት ያው ትልቅ ነው፣ ምንም አያንስም። ሲነጠል እንደምለው ሁልጊዜም ትልቅ ይሆናል ሲሰፋ ማለት ነው። እንደምታዩት በጣም ነው የሚያምረው። ቆንጆ ነው፣ ለስላሳ ነው። ወደዚህኛዋ ስመጣ ደግሞ እቺኛዋ እንግዲህ ከትልቅ ልብስ ወረድ ብያለሁ። አሁን መካከለኛ ናት። ደግሞ አንዳንድ ሰው ደግሞ መካከለኛ ጥልፍ ያለው ልብስ ይወዳል። እቺም 2 ከለር ናት። ጎመኔና ፒንክ ያላት ቆንጅዬ ልብስ ናት። ሁሉም ሰው የራሱ አይነት ፍላጎት ስላለው የተለያየ ነገር የምናቀርበው ሁላችሁንም ፍላጎት ለማሟላት ያክል ነው የምንጠራው እና እንደዚህ ደግሞ አነስ ያለ መካከለኛ ጥለት ለምትፈልጉ ያው አማራጭ ቀርቦላችኋል። እቺ ልብስ እንግዲህ አልቆላት ቆንጆ ሆና 13,000 ብር ናት። ነጠላችን ነው የምትመስለው እንግዲህ እንደዚህ ቀጠን ያለች ጥልፍን ያላት ግን በቂ ናት። በቃ ታምራለች፣ ቆንጆ ናት፣ ለስለስ ያለች ናት። ወደዚህኛዋ ደግሞ ስመጣ እቺ ደግሞ ደረጃ ልብስ ናት። ያው ደረጃ ደግሞ ለምትፈልጉ ሰዎች ደግሞ በዚች መልክ ደግሞ ይዘንላችኋል ማለት ነው። በጣም ቆንጅዬ ናት። ከላይና ከታች ነው ደረጃዋ። መቁረጥ ለሚፈልግ ደግሞ የስረኛውን ቆርጠን ደግሞ በአንድ ደረጃ መስራት እንችላለን። እንደዚሁም ለምትፈልጉ ደግሞ ቀጥታ እንደዚሁ ሰርተን እንልክላችኋለን ማለት ነው። ያው እንግዲህ እንደምታዩት ብዙ ከለር አላት ልብሷ። ዲዛይኗ መሀል ላይ ትታያለች እና እቺ 4 አርብ ናት። መነኑ ለስላሳ ነው። 2 አይን መነን ነው። እዘዙን።
ይሄም እንግዲህ አልቆለት ተሰርቶ ቆንጆ ሆኖ 12000 ብር ነው። ነጠላው እንግዲህ ይሄው እንደምታዩት የቀሚሱን ዲዛይን ነው ያወጣው እንዳለ ማለት ነው። ሰፋ ያለች ናት፣ ከቀሚሷ እኩል ናት ነጠላዋ። በጣም ለስላሳና ቆንጆ ልብስ ናት እቺም ራሷ። ወደዚህኛዋ ደግሞ ስመጣ እቺም ደረጃ ናት፣ ግን ባለ አንድ ደረጃ ናት። አንዳንድ ሰው ደግሞ እንደዚህም ይፈልጋል፣ አንድ ደረጃ ብቻ ብሎ ይፈልጋል። ከለሯም ትለያለች፣ ቆንጆ ልብስ ናት። እንደምታዩት ናት። እንግዲህ እቺም ቀለል ላለ ፕሮግራም የምትሆናት እንግዲህ ዘወትር ቤተክርስቲያን እሁድ ለመሳም ለምትፈልጉ ሰዎች እንዲቀጨጨን ያለና ደረጃ ያለው ልብስ ትፈልጋላችሁ፣ ብዙ ጊዜ ትጠይቃላችሁና እቺ አሁን ሁሌም ብትለብሷት ቀለል ያለች ስለሆነ ማትሰለችና ማይደክምና 4 አርብ ናት። መነኗ 2 አይን ነው፣ ቆንጆ ነው። ይሄ ተሰርቶ ሲያልቅለት ቆንጆ ሆኖ 12000 ብር ነው። ነጠላው እንግዲህ ይሄንን ነው የሚመስለው። በጣም ትልቅ ነው እንደሚታየው። ሲሰፋ ደግሞ ሲነጠል ሲለበስ በጣም ትልቅ ነው የሚሆነው። እንደዚህም ደግሞ ጣል አድርገን እንለብሳለን ለምትሉ ሰዎች ይሄው እንግዲህ የነጠላው ዲዛይን ይሄንን ይመስላል። ወደዚህኛዋ ደግሞ ስንመጣ እቺም ደረጃ ናት። ዲዛይኗ መሀል ላይ ናት። ዳርና ዳር ባለ 2 ደረጃ ናት። እንግዲህ ያው ቅድም እንደነገርኳችሁ እንደዚህ ቀለል ብሎ ለመታየት ዘወትር ሳይከብደን ደስ ብሎ መልበስ የምንፈልገው ቀለል ብሎ ለምትሉ እቻት እንግዲህ አማራጭ አለላችሁ ዛሬ። ከሁሉም አማራጭ እንግዲህ እናንተ የምትፈልጉትን ማዘዝ ብቻ ነው የሚጠበቅባችሁ። እቺንም ለምትፈልጉ ደግሞ ማዘዝ ትችላላችሁ። ደረጃዋን ይውጣልን ካላችሁ መውጣት ይችላል። ከነዚሁም ካላችሁ ደግሞ መስራት እንችላለን። ቆንጆ ሆኖ ተሰርቶ ይመጣላችኋል። እቺም 12000 ብር ናት። ነጠላው እንግዲህ ይሄው እንደሚታየው በጣም ትልቅ ነጠላ ነው። እንግዲህ እንደዚህ ይሄ ታጥፎ ነው ሲዘረጋ እንግዲህ ምን እንደሚያክል የታወቀ ነው። ይሄው ነጠላዋ የነጠላዋ ዲዛይን ደግሞ እቺን ነው የምትመስል። ራሷን የቀሚሷን ያወጣት እና ቆንጆ ልብስ ናት። ልስልስ ያለች ናት። ለሽ ለልጥፍ ምትል ናት። ወደዚህኛዋ ስመጣ ደግሞ ይሄው እንግዲህ እቺ መካከለኛ ጥልፍ ለምትፈልጉ ደግሞ ይሄው አሁንም አለን። ብዙ ከለር ያለበት ልብስ ነው፣ ግን እንደዚህ ቀለል ብሎ ለመታየት ይሆናል። ይሄም ማለት ነው የሚያምር ዲዛይን ያለው። ይሄ ደግሞ ከወገብ በላይ እናንተ በምትፈልጉ ሲጠለፍ ያው እንግዲህ የልብሱ ውበት ይወጣል ማለት ነው። ሁልጊዜም እንደምላችሁ 4 አርብ ናት። እቺ መነኑም ለስላሳ ነው፣ 2 አይን ነው። መታ ተደርጎ የተሰራ ቆንጆ ልብስ ነው። ይሄም አልቆለት ቆንጆ ሆኖ 13000 ብር ነው ማለት ነው። ይሁት ነጠላው ሰፊና ትልቅ ልብስ ነው። ሲነጠል ትልቅ ይሆናል ብያለው። እንደዚህም ደግሞ ያው የነጠላው ዲዛይን ደግሞ ሲወጣ ውበቱ ይሄን ነው የሚመስለው። ወደዚህኛዋ ስመጣ እንግዲህ እቺን ትመስላለች። እቺ ዲዛይን በጣም ቆንጆ ዲዛይን ያላት ናት። ይሄንን ደግሞ ዳርና ዳር አድርጎበት ነው ያስገባው። ግን ያው የሌላዎች ከለሮች ድምቅ ያሉ ስላሉ ጥቁሩ ብዙም አይታይም፣ ግን ውበት እንዲሆን አድርጎታል። ስለዚህ እቺም ቆንጆ ልብስና ዲዛይን ናት። በጣም የምታምር ትንሽ ከፍ ያለች ጥለት ናት። እንደዚህ አይነት ለምትፈልጉ ደግሞ እናቶች ብዙን ጊዜ እናቶች ናቸው የሚወዱት። ይሄንን ከወገብ በላይ ቆንጆ ተደርጎ ሲጠለፍ ልብሱ ያምራል ማለት ነው። እቺም ቆንጆ ሆና አልቆላት ተሰርታ 16000 ብር ናት። ያው ነጠላው ሰፊና ትልቅ ነው። እንግዲህ ይሄ ሲሰፋና ሲነጠል ነው የሚታየው። በጣም በቂ ነው። ከቀሚሱ ራሱ ብዙም ያልተናነሰ ነው። ይሄው ደግሞ ውበቱ የነጠላው ደግሞ እንደዚህ ሲታይ ነው። እዩትና እዘዙ ነው ማለት። ናይስ። የወደዳችሁት ካለ ስልክ አስቀምጠናል። በማንኛውም ጊዜ መደወል በቀጥታ በዋትስአፕ በቴሌግራም በማንኛውም ሶሻል ሚዲያ ማግኘት ትችላላችሁ፣ ማዘዝ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሳምንት እንመለሳለን። ቸር ሳምንት ይሁንላችሁ።